ቤተሰቦቼ በሙሉ ቅዱሳን የጌታ ሰላምና ጸጋ ከሁላችሁ ጋር ይሁን። ወንድም እናቶቼ፣ እናትና አባቶቼ እግዚአብሔር አምላክ እንኳን ለዚህ ጊዜና ለዚህ ደቂቃ ደረሰን እያልኩኝ ዛሬ በፊታችሁ ቀርባለሁ። በመጽሐፍ ቅዱስ ክፍል ላይ ያኔ ባለፈው ባሳለፍነው ክፍል ላይ በዮሐንስ ራእይ ምዕራፍ 20 ቁጥር ከ13 ጀምሮ ያለውን በሕይወት መጽሐፍ ተጽፎ ያልተገኘ ሰው የሚል ከክፍል 1 ቀጥዬ ነበር። አሁን ደግሞ ከክፍል 2 ላይ በሕይወት መጽሐፍ ተጽፎ ያልተገኘ ሰው የሚለውን ከዮሐንስ ራእይ ሐሳቧን ከምዕራፍ 20 ቁጥር ከ13 ያለውን ሐሳቧን ወስድና ቀጥታ ከሌላ ክፍልም ደግሞ እየወሰድኩ ላስተምራችሁ እወዳለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። መጽሐፍ ቅዱስ ክፍል ያዛችሁ ዮሐንስ ራእይ ምዕራፍ 20 ቁጥር 13 ላይ ባህርም በእርሱ ውስጥ ያሉትን ሙታንን ሰጠ፣ ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጠው። እያንዳንዱ እንደ ሥራው መጠን ተከፈለ። ሞትና ሲኦልም በእሳት ባሕር ውስጥ ተጣሉ። ይህም የእሳት ባሕር ሁለተኛው ሞት ነው ይላል። በሕይወትም መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባሕር ውስጥ ተጣሉ ይላል። ማንኛውም ሰው ባለስልጣናት ቢሆኑ፣ ነገስታት ቢሆኑ፣ ድሃው ቢሆኑ፣ ባለጠጋው ቢሆኑ በሕይወት መጽሐፍ ላይ ተጽፎ ካልተገኘ ወደ እሳት ባሕር ውስጥ ይጣላል። ስለዚህ ነው ዮሐንስ እየተናገረ ያለው በሕይወት መጽሐፍ ላይ ተጽፎ ያልተገኘ ሰው ማንኛው በእሳት ባሕር ውስጥ ተጣለ እያለ ይናገራል። አያችሁ፣ እግዚአብሔር አምላክ የሚፈልገው ምንድነው? ልጁን ኢየሱስ ክርስቶስን እንድንከተለው ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 14 ላይ እንደዚሁም ደግሞ ስትመለከቱት ኢየሱስ ክርስቶስ እንደዚህ ብሎ ተናግሯል። እኔ እውነትና መንገድ ነኝ ያለ ይናገራል። ይኸውት እስቲ በጌታ በኢየሱስ ስም አነባለሁ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነትም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ከእኔ በቀር ወደ አብ የሚመጣ የለም። ማን ነው እየተናገረ ነው? ኢየሱስ ክርስቶስ ራሱ ከእኔ በቀር ወደ አብ የሚያስገባችሁ የለም እያለ ይናገራል። ወደ አብ የሚያስጠጋል። ቁጥር 28 ላይ እንደዚህ ይላል፣ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም እያለ ይናገራል። በማን? በዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 27 ላይ እንደዚህ ይላል፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔም የዘላለምን ሕይወት እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም ይላል ኢየሱስ ክርስቶስ። ኢየሱስን የሚከተሉ ሰዎች፣ ኢየሱስን ያመኑ ሰዎች፣ የእግዚአብሔርን ልጅ ኢየሱስ ክርስቶስን የተከተለ ሰው ለዘላለም አይጠፋም። የእግዚአብሔርን ድምፅ ይሰማል። የኢየሱስ ክርስቶስን ድምፅ መስማት ይችላል። ኢየሱስ ክርስቶስ ለዚህ ነው በጎቼ ድምፄን ይሰማሉ፣ እኔንም ያውቁኛል ያለ ይናገራል። በስማቸውም እጠራቸዋለሁ እያለ ይናገራል። ለዚህ በዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ክርስቶስ ይህን የተናገረው እኔና አብ አንድ ነን እያለ እየተናገረ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ያስተምር ነበር። ዛሬም ያለ ኢየሱስ ክርስቶስ ፍቃድ፣ ያለ ኢየሱስ ክርስቶስ ኃይል፣ ያለ ኢየሱስ ክርስቶስ መገኘት ማንም ሰው በመድረክ ላይ የሚያደርጋቸው አገልግሎቶች እያንዳንዱ የከንቱ አገልግሎት ይሆናል። ኢየሱስ ክርስቶስ እውነትና መንገድ ነው። ኢየሱስ ያድናል። ለዚህ እኮ ነው በአንደኛ ዮሐንስ ምዕራፍ 2 ቁጥር 25 ላይ እንደዚህ ይላል 25 እርሱም የሰጠን ተስፋ የዘላለም ሕይወት ነው። ኢየሱስ ክርስቶስ የሰጠን ተስፋ የዘላለም ሕይወት ነው። ኢየሱስ ክርስቶስ የሰጠን ተስፋ ሕንፃ አይደለም። ኢየሱስ ክርስቶስ የሰጠን መኪና አይደለም። ኢየሱስ ክርስቶስ የሰጠን ተስፋ ሕንፃና መኪና ቁሳቁስ ሳይሆን የሰጠን ተስፋ የዘላለም ሕይወት ነው። ለዚህ ነው አንደኛ ዮሐንስ ምዕራፍ 2 ቁጥር 25 ላይ እርሱም የሰጠን ተስፋ የዘላለም ሕይወት ነው እያለ ይናገራል። ያለ ኢየሱስ ክርስቶስ ያላመናችሁ ሰዎች በሙሉ በመጨረሻው በሞታችሁ ሰዓትና ኢየሱስ ክርስቶስን ካልተቀበላችሁ በፍርድ ሰዓት በእሳት ቃጠሎ ውስጥ የምትቀመጡት። ለዚህ ነው ሞትና ሲኦልን በእሳት ባሕር ውስጥ ጣለ። ይሄ ሞት ሁለተኛ ሞት ነው እያለ በዮሐንስ ራእይ ምዕራፍ 20 ላይ ሲናገር የነበረው 20:13 ላይ ያለው የሚናገረው። ለዚህ ነው የሰው ልጅ ኢየሱስ ክርስቶስን ካልተቀበለ፣ ኢየሱስ ክርስቶስን ካልተከተለ የሚሞተው አሟሟቱ እንኳን ጣፋጭ የሆነ አሟሟት አይደለም። በስቃይ በጭንቅ ነው የሚሞተው። አጋንንቶች እየተጫወቱበት ነው የሚገሉት። አጋንንቶች እያሰቃዩ ነው የሚወስዱት። አጋንንቶች እያሰቃዩ እያጨናነቁ ልቡን እያፈኑ እያሰቃዩ ነው አጋንንቶች የሚገሉት። የጻድቃን ሞት ግን የደስታ ሞት ነው። የጻድቁ ሞት እኔ ልሙት ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ ጻድቃን ሲሞቱ ያለምንም ጭንቀት፣ ያለምንም ስቃይ፣ ያለምንም መጨናነቅ ጻድቃን ይሞታሉ፣ በደስታ ይሞታሉ።
በመላእክት ዜማና በመላእክት ታጅበው ይሄዳሉ። በመጽሐፍ ቅዱስ በሕይወት መጽሐፍ ተጽፎ ያልተገኘ ደግሞ በአጋንንት ስቃይ ውስጥ ሆኖ አጋንንቶች እያጨናነቁ ነው የሚገሉት ቅዱሳን። ለዚህ ነው ኢየሱስ ክርስቶስ የሰጠን ተስፋ የዘላለም ሕይወት ነው። ዛሬ የሚያስተምራችሁ ይሄንን ነው። ኢየሱስ ክርስቶስ እውነትና መንገድ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስ ለዘላለም የሚያድን አዳኛችን ቤዛችን ነው። ያለ ኢየሱስ ክርስቶስ ምንም አይነት ሕይወት የለም። ኢየሱስ ክርስቶስ እውነትና መንገድ ነው። ለዚህ ነው በአንደኛ ዮሐንስ ምዕራፍ 5 ቁጥር 11 ላይ እንደዚህ ይላል፣ እግዚአብሔርም የዘላለም ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለው። ኢየሱስ ክርስቶስ በሕይወታችሁ ከሌለ ሕይወት የላችሁም። በምድር ላይ ባለው ሀብትና በምድር ላይ ባለው እንቅስቃሴ ደስታና ዝና መንቀሳቀስ ይቻላል። እሱ ደግሞ ሕይወት አይባልም። ያለ ኢየሱስ ክርስቶስ የምናደርጋቸው እንቅስቃሴዎች፣ ያለ ኢየሱስ ክርስቶስ የምናደርጋቸው የትኛውም ነገሮች ከንቱ ናቸው። ሞት ነው፣ ሲኦል ነው። ለዚህ ነው የዘላለም ሕይወት እንድናገኝ መጽሐፍ ቅዱሳችን የተናገረን ያለው። ልጁ ያለው ሕይወት አለው፣ ልጁ የሌለው የዘላለም ሕይወት የለው። መጽሐፍ ቅዱስ እየተናገረ ነው። ቁጥር 13 ላይ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ እያለ በአንደኛ ዮሐንስ ምዕራፍ 5 ቁጥር 13 ላይ ይናገራል። ስለዚህ ኢየሱስ ክርስቶስ አለን። ቁጥር 14 በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የእግዚአብሔር ልጆችን በጸሎት ጊዜ ኢየሱስ ክርስቶስ ይሰማናል። የምንለምነውን ሁሉ እንኳን ይፈጽምልናል። ኢየሱስ የጠየቅነውን ጥያቄ ሁሉ ኢየሱስ ክርስቶስ ያከናውንልናል። የለመናችሁትን እንደተቀበላችሁ ቁጥር የሚለው መጽሐፍ ቅዱስ ለዚህ ነው በክርስቶስ ኢየሱስ ያመኑ ሰዎች፣ በክርስቶስ ኢየሱስ የተቀበሉ ሰዎች ጸሎታቸው ቢሰማ ነው እንደለመኑት እግዚአብሔር ያከናውናል። ወገኖቼ ያለ ኢየሱስ ፍቃድ የሚሆን እያንዳንዱ አገልግሎት፣ ያለ ኢየሱስ ፍቃድ የሚሆንባችሁ ነገር ሁሉ ከንቱ ነው ወገኖቼ። ቁጥር 20 እንደዚህ ይላል፣ የእግዚአብሔርም ልጅ እንደመጣ እውነትም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክ የዘላለም ሕይወት ነው። የዘላለም ሕይወት ነው። ኢየሱስ ክርስቶስ የዘላለም ሕይወት ነው። ያለ ኢየሱስ ክርስቶስ ሕይወት የለም። ሕይወት በመላእክቶች የለም። ሕይወት በፍጥራን የለም። ሕይወት በተለያየ መንገድ የለም። ሕይወት በገንዘብ የለም። ሕይወት በኢየሱስ ክርስቶስ በኩል ነው። ሕይወት ኢየሱስ ክርስቶስ ብቻ ነው። ሃሌሉያ።